እኔ ላጡት ያለኝን ባካፍል ትምህርት ቤት ብገነባ ሜዳ ስቴዲየም ባሰራ የታረዙትን ባበላ ባለብስ ሆስፒታል ለታመሙት ብሰራ የነገን ተስፈኞች ባግዝ ብረዳ መርጣለሁ። ይህ ለኔ ሕይወት ይሰጠኛል፣ ደስታዬም ጥግ ነው። ፈጣሪንም የታዘዝኩት ይመስለኛል። ለዚህ ነው እረፍት ባገኘው ቁጥር ያቺ ያላትን ሰጥታ ጥራግራ እኔን ሰው ያደረገችኝ ወደ ትውልድ መንደሬ ሳዲዮ ባምብሊ የምመላለሰው። የሳዲዮ ማኔ መነሻ ባምብሊ። ለዚህ ነው ዛሬ እግር ኳስ ከብዙ መስዋዕትነት በኋላ ህልሜን መኖር ስጀምር ወገኖቼ እኔ በሄድኩበት መንገድ እንዳይመጡ ያለኝን ነገር ሁሉ ምሰጠው። ዛሬ በሳዲዮ በባምብሊ ምቹ ሆስፒታሎች አስገንብቻለሁ። ዜጎች ታመው መድኃኒት አጥተው ማለፍ የለባቸውም። ልክ እንደ አባቴ በርካታ ምቹ ትምህርት ቤቶችም አሉ። ነገን ሰው ለመሆን ለሚጥሩ ወጣቶች ከተፈጥሮ ተሰጧቸው ጋር ሊቀየሩ የሚችሉበት ነው። መስጊዶችን፣ መንገዶችን፣ ሜዳዎችን በአጠቃላይ በባምብሊ የተሟላ መሰረተ ልማት እንዲኖራት ያለኝን እያካፈልኩ ነው። ይህ ለኔ ሕይወት ይሰጠኛል፣ ፈጣሪንም የታዘዝኩ ይመስለኛል። ለምን 10 ፌራሪ ይኖረኛል? ለምንስ 20 የዳይመንድ ጌጥ ወይ ውድ ሰዓት አደርጋለሁ? በየመዝናኛው እየዞርኩ ሚሊዮን ፓውንዶችንስ ለምን አጠፋለሁ? 2 የራሴ ግል ጀት ብገዛ፣ ለቁጥር የሚታክቱ ውድ ቪላዎችን ብገነባ፣ ውድ መኪኖችንም ብደረድር፣ ልታይ ባበዛ ምን ይሆን ለኔ ሕይወት ጥቅሙ? ሜዲን ሴኔጋል። ለኔ እግር ኳስ ሕይወት ነው። የተፈጠርኩት ለኳስ ብቻ። በሕይወቴ ህልሜን ለመኖር በከፈልኩት መስዋዕትነት እኮራለሁ። አዎ ተስፋ አስቆራጭ ነበር፣ ግን ሆኗል።